በባጃጅ ያንተ በእግር እየሄድካል እንዴ? ዞር በል እስኪ አንተ። በባጃጅ ትመጫለሽ? በባጃጅ ተው ተው ተው። የጆኒ ሻምፒዮንነት ለመቀማት የኢትዮፕሲቱ ታይትል አሸናፊ ለመሆን ሴዶ ወደፊት የሴዶ ደጋፊዎች የታላችሁ የታላችሁ ቼክ 85 እዚህ ጋር ሴዶ ነገ ለብቻቸው እስክንተው ድረስ እስቲ ድምፃችሁ የታለ? ድምፃችሁ የታለ? ትንሽ ወደፊት ሪላክስ ለፊት መታየት ብቻ ፌስ ኦፍ ነገ ስትገቡ ነገ ወደ ሜዳው ትገባላችሁ። ነገ ሜዳው ላይ ብሏል። ነገ ሜዳው ላይ ብሏል። ወደ ስጧቸው እስቲ our champions Johnny Seiko King is here. Robert ንቃተ ህሊና ፊት ለፊት መታየት ውስጡን ይኸው ወደ ጥልቁ ግባ ይላል። Nice. ንቃትና ሮቤርት የ75 ኬጂ ካቴጎሪ ሻምፒዮን ለመሆን ማን ያሸንፋል? እናያለን። ሮቤርት መልካም እድል፣ ንቃት መልካም እድል ብለናል። እናመሰግናለን። የትኬት ፓርትነር በመሆን ያንዳንዱ ነገር በመደገፍ ሰፖርት በማድረግ አብራችሁ ስለሆናችሁ እናመሰግናለን። ንቃት ምን ጀመረ ይላል ጆኒ ጁጂትሱን ብዬ እስከ 1 ሚሊዮን ብር የሚመደብ ካለ ሌትስ ጎ። የፈለገ ሰው መመደብ የሚፈልግ ሰው ካለ መሄድ እንችላለን። አዋሩኝ በውስጥ። ግን እንዴት ነው እንደዚህ አይነት ሴዶን ብሎ የሚደግፍ ሰው 1 ሚሊዮን ብር የማግኘት ችሎታ ራሱ ይኖራል? ሴዶን ጎበዝ ነው። ግን እኔ ባለፈው አይቻለሁ። በቃ ባለፈው ፋይት ላይ ከንቃተ ጋር ንቃተ ማሪፍ ተጫዋች ነው። ግን ጆኒን ማንም አያሸንፈውም ብያለሁ። እዛ ቪዲዮ ላይ አለ፣ አስገባለሁ። እዚህ ቪዲዮ ላይ ጆኒን ማንም አያሸንፈውም ከዚህ በኋላ ብያለሁ። በጆኒ የተበላሁትን አሸንፋለሁ። እስከዛሬ ደግሞ መድቤ ደግሞ እኔ የሄድኩበት ክለብም ሆነ ሰው አሸንፎ አያውቅም። አሁን ከርሱ ይሰበራል። ከርሱ ልንሰብረው እና ሰላም ጤና ይስጥልን። አሁን ደግሞ ከሴዶ ጋር ያለነው። ሴዶ እንደምን አለ? እንዴት ሁሉ ሰላም? ይገን ሁሉ አማን። እንዴት ነበር ዝግጅት? እንዴት አለፈልህ? አለፈ። አሁን ቢዝነሱ ካለቀ በኋላ ምን
ስራው ካለቀ በኋላ ወለው እና ላትጫወት ነው እንዴ? በቃ አይ ቀኑ ከዛ እንገናኛለን። ለሊት 6 ቀኑ ደርሷል። አሁን አውርቼው ነበረ ጆንን ከአንድ ዙር በላይ አያልፍም ማለት አለ። እንደዛ ነው አውጥቶ በትክክል አለ። ከአንድ ዙር በላይ ኬጅ ውስጥ እንገናኝ። that's my message። ስንት ዙር ነው ያለን ብለህ ታስባለህ? መጀመሪያው ዙር ካለፈ እኔ ማርሻል አርት አቋርጣለሁ። ባሸንፈው በመጀመሪያው ዙር አልፎ ካሸነፍኩት በኋላ ራሱ ብሩ ለሱ ሰጠዋለሁ። አልፈልግም በቃ እኔ ስራ ቀይራለሁ። በእውነት በል ዋው ሰላም ጋይስ እንዴት ናችሁ? 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ ያናግረኝ አይጋችሁ ብዬ ነበረ። ጆሲ እናሲዝ ብሎኛል። በ2 ሚሊዮን ብር መድበናል ማለት ነው። እኔ ሴዶን ብዬ ሴዶዬ መልእክት ለአንተ ነው። ተሸነፍና ካሸነፍክ ደግሞ አለ። እኔ ደግሞ ያው ጆኒ ትዘርረዋለህ። ምንም ሴዶ አራዳ ልጅ ምንም በቃ እንትን የለኝም ማለት ሌትስ ጎ እንዴ ተረጋጋ። አንተ ነው የምትጫወተው። ስሙ ግን ውስዋስ ላይ ነኝ። ዜዶ እኔ ዜዶ ነው ብለው ዜዶ አለ ዜዶ የተሸነፈ ከሆነ ጆሲ ገብታ የምትጋጠም ነው የሚመስለኝ። እኔ ነኝ የምመታው። እኔ ነኝ የምመታው። ሌትስ ጎ ሴዶ አለቀልህ። ሴዶ አለቀልህ። ወይኔ እንግዲህ አይገናኙም ብለውን ነበረ። ተገናኝተናል። ያው ስፖርቱ ሰላም እንደሆነ ኧረ እባክህ ተው፣ ኧረ ተወኝ፣ ኧረ ተው። አሁን ነገ ፋይት አለ። እኔ ምንም አልልም። እንግዲህ መልካም እድል። ይቅና ያራዳል። እሺ የማን ደጋፊ ነህ ግን? ኳስ ዩናይትድ ነህ? ታዲያ እኔ አርሰናል። እሺ ይቅና። ለፊት መታየት ብቻ ከሶፍ ነገ ስትገቡ ነገ ወደ ሜዳው ትገባላችሁ።